ባሌ ባሉት ወላጆች እንዴት እንደምቀና ብነግራችሁ። ዛሬ የእሱ ወላጆች ቤት መጥተው ነበረ እና ደግሞ እንዴት ከላክለኝ ሳም ብቻ ነው ያዘጋጁት። ከዛ ቤት ፋ ማድረግ ብቻ ነበር የተጠበቀው ከኔ እንዲህ ግልግል። ከዛ ተኝቼ ሁላ ነበር ስጠብቃቸው ነበረ። ቅር የሚለው ነገር ሙያዬን ያለማሳየት ነው። ሌላው ነገር ግን በጣም ግልግል ነው። በቁጥር ልክ ነው የሚመጣው ምናምን እችችን እያደረኩ ነበረ። ብቻሽን አትሁኝ ሲለኝ ደግሞ ሴቶችን ይመጣሉ ሲለኝ ማለት ለነሱ ፈርሼ ነው የምጠብቃቸው ብዬ ፍራሼን ነጠፍጠፍ አደረኩኝ። ከዛ ከአዳማም ስለሚመጡ ስለነበር አገልግሎ መጣ። እነሱ መጠበቅ ተያያዝ። እነሱ ሲመጡ አጥተን መብላት ጀመርን። ከዛ ደግሞ ማለት ነው ጓደኞቹ ሲያገኝ በቃ ከዳኝ ነው የምላችሁ። ያው እንግዲህ ከልጅነቱ ጀምሮ በጌታ ቤት ያደገ ስለነበረ እንዳለ ከቸርች አብሯቸው ያደጉ ልጆች ናቸው እና ፍቅራቸው ሲያስቀና እኔ ማውቃቸዋለሁ። በእርግጥ አብሮ አደግ እንደሆነ ታውቃላችሁ። ያው እኔ ክርስቲያን አልነበርኩም ድሮ። ብቻ በጣም ደስ የሚል ሙመንት ነበረ። ከዛ ካሜራማን አገኘሁ እላችኋለሁ እዚሁ ከጓደኞች አንዱ። እኔ ማስተናገዴን ስቀጥል እነሱ ደግሞ መቅረጻቸውን ቀጠሉ። ከዛ ቡናችን እናፈላን፣ ተጫጫሰን። ገንፍሎብኝ ማያቅ ጀበናውን ለእንግዳ ሲመጣ አይተም ገነፈለ። አቤት ግን የሚያዋርደው እሱ ብቻ ባሌ ራሱን አያውቅም ነበረ። ከዛ ደግሞ እችን የመሰለች ቆንጆ የጠረጴዛ ማስዋቢያ ስጠዋተውን ነበረ። ከሰርጋችን ጀምሮ በቃ ያደረጉልን ነገር የለም። እነሱ ምንም አይነት ድምቀት አይኖረንም ነበረ። እግዚአብሔር በረከት በበረከት ያርጋችሁ። በጣም ነው ወዳችሁ። ከዛ ጨዋታው ደራ። ከዛ ዳይ ወደ ጸሎት ተባለ። ጸሎት፣ ቃል፣ ከዛ አምልኮ በኢየሱስ ስም። ከዛሬ 1 ዓመት 2 ዓመት በፊት ብትጠይቁኝ ምንድነው ውሽሽ ብትሉኝ እንደዚህ አግብቼ ቤቴ እግዚአብሔር ሲገኝ፣ እግዚአብሔር ሲመለክ፣ እግዚአብሔር ሲነሳ ምናምን ማየት ነው። እግዚአብሔር በቃ ቀስ ቀስ እያለ በጊዜው ምኞቶችን ሁሉ ቦታ እያሳዛቸው ነው። እግዚአብሔር ክብሩን ይውሰድ። ከዛ ስለኛ ጸልየውልን አንበርክከው በጣም ደስ የሚል የጸሎት ጊዜ ነበረ። ከዛ ዊላቭ ዩ ሚል እንግዲህ ቢኒን ነው እኔን አይደለም ትላላችሁ ሚልኬ ካደረጉ ያ በባሌው ሰበት እጃለሁ ስም ወደድ ብቻ መተው እስከሚመለሱ ድረስ ነፍሴ እግዚአብሔርን ስታመሰግን ነበር። እንደዚህ አይነት እድል ስለሰጠኝ እግዚአብሔር ስሙ ይባረክ። በጣም ነው የምንወዳችሁ እና እንደዚህ አይነት ወዳጅ ይባርካችሁ። እውነት የምታዩት ይሄን ቪዲዮ የምታዩ በሙሉ እንደዚህ አይነት ወዳጆች ይባርካችሁ። እናንተም ትዳር ላይ አቁመን ከእናንተ ጋር መለስታችሁ ጋር ያኑረን። በጣም ነው የምናመሰግናችሁ። በጣም ደስ ብሎኛል።